ስኬታማ መሆን ለሁላችንም የተለያየ ትርጉም ቢኖረውም ግን ሁላችንም እዚህ ዓለም ላይ የሆነ አይነት ስኬት እንፈልጋለን አይደል? ግን ስኬታማ መሆን የምንፈልገው ለምንድን ነው? ብዙ የምንፈልጋቸው ነገሮች ይኖራሉ እዚህ ዓለም ላይ ማለት ነውና እነሱን ነገሮች የምንፈልገው ለምንድን ነው? እነሱን ነገሮች ደግሞ ስናገኝ ስኬታማ ሆነን እንላለን። ነገር ግን ስኬታማ መሆን ራሱን ችሎ ቫልዩ የለውም ማለት ያንን የምንፈልገውን እቃ ማግኘት የምንፈልገውን ሁኔታ ላይ ራሳችንን ማግኘት ራሱን ችሎ ያ ሁኔታ ምንም አይነት ዋጋ የለው። ለኛ ትልቅ ዋጋ ያለው ከዛ ሁኔታ ጋር ተያይዞ የሚመጣው ስሜት ነው። ልብ ብላችሁ ከሆነ ስኬታማ መሆን የምንፈልገው ስኬታማነት ያመጣልናል ብለን የምናስበው የስሜት ደረጃ ላይ ለመድረስ ነው። ምክንያቱም ያ እንዲሰማን የምንፈልገውን ስሜት ከሆነ ማቴሪያል ጋር ወይም ደግሞ ከሆነ የህይወት ሁኔታ ጋር ስላገናኘነው ነው። ለምሳሌ ሀብታም መሆን የምንፈልግ ከሆነ ይሄ ሀብታም መሆንን ከነጻነት ጋር የነጻነት ስሜት ወይ ደግሞ ከደህንነት ጋር አገናኝተነው ይሆናል። ትዳር ደግሞ የምንፈልግ ከሆነ እሱን ከፍቅር ጋር አገናኝተነው ይሆናል። በቃ ባለ ትዳር ሲሆን ሰው ይወደኛል፣ ይቀበለኛል የሚል ስሜት እናገኛለን ብለን አስበን ይሆናል። በአጠቃላይ የሆነ በቃ በላይፍ የሆነ አይነት ስኬት ላይ ስደርስ በቂነት ይሰማኛል፣ እንደምችል አረጋግጣለሁ ምናምን የሚሉ ውስጣዊ ስሜቶች አሉ ከድርጊቱ ጀርባ ያሉ ማለት ነው። እና እነዚህ እንዲሰሙን የምንፈልገውን ስሜቶች ወደ ውጪ አንጸባርቀን ከሆነ ማቴሪያል እና ከሆነ የህይወት ሁኔታ ጋር አገናኝተናቸው በቃ ያንን ነገር ካላገኘሁኝ ይሄ ስሜት አይሰማኝም የሚል ራሳችን ላይ ትልቅ ገደብ ጥለን ነው እየኖርን ያለነው። ፍላጎት ጥሩ ነገር ነው እና የፈጣሪ ስጦታ ነው ፍላጎት ብዬ ነበር ከዚህም በፊት። ግን ችግሩ እዚህ ጋር እየሄድንበት ያለው መንገድ ነው። ያንን ፍላጎት ለማሳካት እየሄድንበት ያለው መንገድ ነው የተሳሳተ ነው። እዚህ ጋር መረዳት ያለብን ሁለት ነገር አለ። እሱም አንደኛው እነዚህ እንዲሰሙን የምንፈልጋቸው ስሜቶች አሉ አይደለ? ፍቅር ይሁን ደስታ፣ በቂ መሆን፣ ነጻነትም ይሁን ደህንነት፣ እነዚህ እንዳለ እንደ ኔጌቲቭ ኢሞሽኖች እንደ ኔጌቲቭ ስሜቶቻችን ሁሉ ነፃ ናቸው ለኛ። እነዚህ ስሜቶች በነፃ አሁኑኑ ሊሰሙን ይችላሉ። ግድ የሆነ ነገር መፈጠር የለበትም እኛ እሱ እንዲሰማን። ኔጌቲቭ ስሜቶችን በነፃ አይደል እንደ የምናገኛቸው? ምንም ነገር እንዲፈጠሩላ አንጠብቅም። ዝም ብለን ኢዝሊ ነው ኔጌቲቭ ስሜት እንዲሰማን ራሳችንን የምንፈቅድለት አይደለ? ስለዚህ ፖዚቲቭ እነዚህ የምንፈልጋቸውንም ስሜቶች አሁኑኑ እኛ ብቻ መፍቀድ ብቻ ነው የሚጠበቅብን እንጂ አሁኑኑ እንዲሰሙን ማድረግ እንችላለን። እዚህ ማግኘት የምንፈልጋቸውን ፍላጎቶቻችንን ደግሞ ለማሳካት ራሱ ማለት ነው እየሄድንበት ያለው መንገድ ተቃራኒ ነው። ምክንያቱም ሁኔታው እንዲፈጠር መጀመሪያ ስሜቱ ይቀድማል። መጀመሪያ ስሜቱን ነው ማስቀደም ያለብን። ምክንያቱም ሁኔታውን የሚፈጥረው ስሜቱ ስለሆነ ማለት ነው። ስለዚህ መጀመሪያ እኛ ስኬታማ ስንሆን ወይም እነዛን ነገሮች ስናገኝ ይፈጠራሉ ብለን የምናስባቸውን ስሜቶች ካሁኑ መጀመሪያ ማወቅ አለብን። አሁን ለምሳሌ እኔ አሁን በቃ ሀብታም በሆን ኖሮ ነጻነት ይሰማኝ ነበረ፣ ነጻ ሆኜ ይኖር ነበረ የሚል ምክንያት ካገኘን ከፍላጎታችን ጀርባ እንደዚህ አይነት ምክንያት ካገኘን የምንፈልገው ስሜት ነጻነት ነው ማለት ነው። ስለዚህ አሁኑኑ ያንን ስሜት እንዲሰማን ማድረግ ነው እና አሁን ለምን ነጻነት እንደማይሰማን ለማወቅ መሞከር ነው። እና አሁኑኑ ገንዘብ እንኳን ሳይኖረን ነጻነት የማይሰማን ምክንያት ነጻነትን ከገንዘብ ጋር ስላገናኘ ነው ብቻ ነው። እና ይሄ ደግሞ እውነት አይደለም፣ በአእምሯችን የፈጠርነው ነገር ነው። ስለዚህ ይሄ ምን ይባላል? ሊሚቲንግ ቢሊፍ፣ ገዳቢ የሆነ እምነት ነው እዚህ ጋር ያለው ማለት ነው። ስለዚህ እኛን ከነጻነት ስሜትና ከገንዘብ ከሁለቱም እያራቀን ያለ ነገር እዚህ ጋር አለ ማለት ነው። ውስጣችንን ስናስተካክል ነው ውጫችንም የሚስተካከለው፣ የውጫዊ ዓለማችንም የሚቀየረው። ምክንያቱም የውጫዊው ዓለማችን የውስጣዊ ዓለማችን ነጸብራቅ ስለሆነ ማለት ነው። ስለዚህ እዚህ ጋኛ ሀብታም መሆን ከፈለግን ያ ሀብታም መሆን መጨረሻ ላይ የሚያመጣልን ስሜት አለ አይደለ? ያንን ስሜት ካወቅነው ያንን ስሜት አሁኑኑ እንዲሰማን ማድረግ ነው። ከዛ ልክ እሱን ስናደርግና ያ ስሜት ሲሰማን ምን ይፈጠራል? ፍላጎቱ ላይ ይጠፋል። ይሄ ሀብታም ስሆን እኔ ፍሪደም ይሰማኛል ምናምን የሚለው ፍላጎቱ ላይ ይጠፋል። ሀብታም የመሆን ኦሬዲ ስሜቱን እዚህ ስላገኘ ነው ማለት ነው። ለዛ ፍላጎታችን ምክንያት አድርገን ያያያዝነውን ስሜት አሁኑኑ ሲሰማን ፍላጎታችንም ይጠፋል ማለት ነው። እና ያ ፍላጎት ጠፋ ማለት ከፍላጎቴ ተሳክቷል ከሚለው ማንነት
መኖር ጀመርን ማለት ነው። እና እሱ ደግሞ አውቶማቲካሊ ያንን ፍላጎት ወደ ህይወታችን ያመጣዋል ማለት ነው። እና ይሄ እንፈልገዋለን ብለን ያሰብነው ነገር እዚህ ዓለም ላይ ትክክለኛ የምንፈልገው ነገር አይደለም። እኛ የምንፈልገውን ነገር ከማግኘት ጋር ተያይዞ የሚመጣውን ስሜት ነው ማለት ነው። ስለዚህ ስኬትም ሆነ ማንኛውም የውጪው ሪያሊቲያችን ላይ የምንፈልገው ነገር በጠቅላላ እኛ ውስጥ አለ ማለት ነው እኮ። ምክንያቱም አሁን በምናባችን የምንፈልገውን ነገር አግኝተነው መሳል ከቻልን እና ማየትና መመልከት ራሳችንን ያንን ህይወት ስንኖር ማየትና መመልከት ከቻልን ከዛ ደግሞ ያንን ስዕል ደግሞ ይዘን ስሜቱን እንዲሰማ ማድረግ ከቻልን ውጪ ላይ እኮ ምንም የምንፈልገው ነገር የለም ማለት ነው። የምንፈልገው ነገር እንዳለ እዚህ ውስጥ ነው ያለው። ስለዚህ ዳይሬክሽኑን አቅጣጫውን እዚህ ጋር ተሳስተናል። አቅጣጫው ውስጣችን እንዲሰማ ማድረግ ብቻ ነው። ኦሬዲ ያ ነገር እንዳለ ውስጣችን አክሰስ ማድረግ እንደምንችል መጀመሪያ እሱን ነገር መፍጠር ነው። ከዛ በኋላ ሪያሊቲያችን ላይ ኤክስፒሪየንስ እናደርጋለን። እሱ ምንም ማለት አይደለም ማለት ነው። ቤዚክሊ እኛ እንዳለ የምንፈልገው ነገር ሁሉ እኛ ውስጥ አለ ኦሬዲ። እኛ የምንፈልገው እኮ የሆነ ኤክስፒሪየንስ ነው አይደለ? አሁን ሀብታም ስንሆን ባለትዳር ስንሆን የምንፈልገው የሆነ ኤክስፒሪየንስ አለ፣ የስሜት ያስተሳሰብ ምናምን ኤክስፒሪየንስ። እና ያንን ኤክስፒሪየንስ የምናገኘው ውጪ ላይ የሆነ ነገር ሀፕን ሲያደርግ ነው። ሁኔታዎች ሲቀያየሩ ወይም እቃዎች ማቴሪያሎች ሲኖሩን ምናምን ነው ያንን ኤክስፒሪየንስ ማግኘት የምንችለው የሚል የሆነ ፕሮግራም አለ፣ አስተሳሰብ አለ ጭንቅላታችን ላይ የተቀረጸ። በዚህ ምክንያት ሁሉም ነገር ውስጣችን እያለ ግን በቃ ያንን ነገር ፍለጋ ውጪ ላይ በቃ ቼስ ማድረግ እንጀምራለን፣ ፍለጋ እንወጣለን ማለት ነው። እና ፍለጋ ደግሞ በቃ ስንፈልግ እንድንኖር ነው እንጂ የሚያደርገን እንድናገኘው አያደርገንም። እና ይሄ በቃ ሆፕለስ የሆነ ነገር ነው። ብናገኘውም የምናገኘው እነዛን ማቴሪያሎች እና ሁኔታዎች ነው እንጂ ከጀርባ ያለውን ስሜት መቼም አናገኘውም። ምክንያቱም ይሄንን ጉዞ ስንጀምር የጀመርንበት መንገድ ፍለጋ ነው። በፍለጋ ስለሆነ የወጣ ነው። ውስጣችን ያለውን ነገር ማቴሪያሎቹ ስሜቱን ያገናኘንበት ማቴሪያሎች እነሱ እንኳን ብናገኝ ስሜቱን አናገኝም። ስለዚህ መጨረሻ ላይ ሀብታም ሆነን እነዛ ይሰማናል ብለን ያሰብናቸው ስሜቶች ይሄ ነፃነትና ደህንነት ምናምን የሚባሉትን ስሜቶች አይሰሙንም። ከዛ በኋላ ምን ይፈጠራል? ወይ ወደ ሌላ እንሄዳለን፣ ሌላ ደግሞ መፈለግ እንጀምራለን፣ ወይ ደግሞ ሞር ተጨማሪ ደግሞ እንፈልጋለን ማለት ነው። ስለዚህ ስንፈልግ በቃ ነው የምንኖረው ማለት ነው። ለዚህ እኮ ነው ባይ ዘ ዌይ የሰው ልጅ ፍላጎት መቼም አያልቅም፣ በቃ የሰው ልጅ አይሞላለትም፣ ሲፈልግ ነው የሚኖረው ምናምን የሚባለው እኮ ለዚህ ነው። ምክንያቱም የሆነ በቃ የተሳሳተ መንገድ ይዘን እየሄድን ስለሆነ ስንፈልግ ነው የምንኖረው። ነገር ግን እኛ ፉልፊልድ መሆን እንችላለን። ሙሉነት ተሰምቶን ከዛ ይሄ መፈለግ የምናቆምበት ሁኔታ ላይ መድረስ እንችላለን። እኛ እየፈለግን ያለነው ስሜት እንደሆነ ስላላወቅን ብቻ ነው እዛ ውስጥ ያለነው። የመጀመሪያው መንገድ ደግሞ ከፍላጎት መኖር ትተን ከፍላጎቴ ተሳክቷል ከሚል ስሜት መኖር የመጀመሪያው መንገድ ነው። ሌላው ደግሞ ከፍላጎታችን ጀርባ ያለውን ይሄ ፍላጎታችንን ከማግኘት ጀርባ ያለውን ስሜት ማወቅ ነው። ከዛ እሱን ስሜት ካወቅን በኋላ እሱን ስሜት አሁን እንዲሰማን ማድረግ ነው። it's just ስሜት እኛ ውስጥ ነው እኮ ያለው። ከሆነ ውጫዊ ሁኔታ ጋር ምናምን አይገናኝም ስሜት። እዚህ ዓለም ላይ የምንኖረው ህይወት የሆነ ነገርን ማግኘት ላይ የተመሰረተ መሆን የለበትም። ውጪ ላይ እየፈለግነው ያለነው ነገር ሁሉ እኛው ጋር እንዳሉ ለማየት እንዳንችል ከሚከልሉን ነገሮች እንደ ገዳቢ እምነቶችና የመሳሰሉት ነገሮች ማለት ነው። እነሱን በማስወገድ እኔ የምፈልገው ነገር ሁሉ እኔ ነኝ የሚለውን ነገር መረዳት መቻል ነው የዚህ ህይወት ዓላማ።